አንተን ስላየሁ በጣም ደስ ብሎኛል። ደግሞ በጣም ናፍቀኸኝ ነበር ማለቴ ልቀቂ ምናምን ትላለህ ደግሞ አታፍርም እንዴ? እንደውልሽ በቃ የደከምኩበትንማ ቢያንስ ገንዘብ መቀበል አለብኝ። የምን አባ እስከመጨረሻ እንኳን አትጠብቅም እንዴ? ምን ነው ቸኮልክ? በራ መሄድ ይኖርብኛል። እሺ አስቸኳይ ስልክ ስለተደወለልኝ ነው። አንቺ ደግሞ እናትሽ ጋር ግቢ። እኔ እኮ እዚህ ከተማ የመጣሁት ያንተ ናፍቆት እኮ አላስተኛም ስላለኝ ነው ዴቭ። ገጠር እያለሁ እያንዳንዱ ሴኮንድ አንተን እንደማስብና እንደናፈቀኝ የምታውቅ ኖሮ ጥለኸኝ አትሄድም ነበር። ማለት ምን እያልሽ ነው? አልገባኝ። ቤዛ ስለ ገንዘብ ምንም እንድትጨነቂ አልፈልግም። እኔ ጠየቅሽኝን ገንዘብ እሰጥሻለሁ፣ ግን አንቺ ለሊን አድራሻ ቶሎ አምጪልኝ። አታስቢ ለይ፣ እኔ አሁን ምስሬን ጀምራለሁ። ለሊም ከመሬት ስር ብትሆን ራሱ ፈልጌ ያመጣልሃለሁ። ብቻ አንተ እዚህ በትዕግስት ጠብቀኝ እሺ? አዴ የራሷ ህይወትና ምርጫ አላት። እኔ ግን ያቺን ምስኪን ልጅ ሩታውን ያለምንም ጥፋት ገፋዋት። አሁን ብትመለስ እንኳን ፊቷን ለማየት ምንም አይነት ድፍረት የለኝም። አደይ ሰራተኛዋ ሌላ ችግር መጣባት። ያሁኑስ የጉድ ነው። የራስ ከጉድ የራሷ ጉድ ሆነች ማለት ነው። ዴብን ልቀማት እየፈለገችው የራሷ ህትናት አይኗን አውጥታ ሌላ ጓደኛ የለውም እንዴ ዴብ? ሌላ ሰው አልቀረብሽም? በማለት ዴብ አንተ በጣም ናፍቀኸኛል በማለት እህቷ እንግዲህ ፍቅረኛ ላይ ተጠመጠመች። እናትየው በጣም ደነገጡ። እንዴት ነው የእህትሽን ባል እንደዚህ አይነት ነገር የምትዩ? እኔን እንደዚህ አላሳደኩሽም፣ ባለጌ ልጅ ነው ያለኝ ብለው እናትየውም ተቆጧት። እሷ ግን ይቅርታ ብትልም አደይ ሰራተኛዋ ግን ያየችውን ማመን አቅቷት የያዘችውን እቃ ጣለችው። ራሱም ዴብ የአደይ ፍቅረኛ ደነገጠ። እህቷ እንዴት እኔን ታፈቅረኛለች በማለት እንግዲህ መጨረሻው ምን ይሆን? እንግዲህ አደይ ሌላ የሚወዳት ሰው ካለ እንድተውልኝ እፈልጋለሁ እያለች ነው። እንዴት እዚህ ከተማ እስካሁን ማንንም እንዴት አልተዋወቀችም እያለች በጣም ገርሟታል ማለት ነው። ያው ሌላ ሰው ከተዋወቀች እንድትተውልኝ እኔ ዴብን በጣም ነው የማፈቅረው አለች እህቷ። እንግዲህ ብርሃን በጣም ያሳዝናል። እንግዲህ እህትን ፍቅረኛ መቀማት የራሷ እህት በጣም ነው ከባዱ። እንግዲህ በዴብና በአደይ መካከል ንፋስ ገብቷል። መጨረሻቸው ምን ይሆን? እንግዲህ ከብዙ ጊዜ በኋላ ለመጋባት ቢወስኑና እናትየው ወደ ከተማ ቢመጡም እህትየዋ ግን ሌላ ችግር ፈጥራ እነሱ እንዳይጋቡ አድርጋለች። እንግዲህ ኤላ ደግሞ በስተመጨረሻ ጠፍቶ ነበርና እንግዲህ የበፊት ፍቅረኛውን ፈልጎ መጥቷል። እሷ ደግሞ አግብታለች ማለት ነው። ወንዶች ባጣ ቆይኝ አይደለሁም ብላለች። እውነቷ ነው። ስደውልለት ስልኩንም አያነሳም። ከዛም በኋላ ከጊዜ በኋላ ተብዙ ስቃይ በኋላ አግብታ ህይወቷን እየቀጠለች ነው። ባገባችበት ህይወቷን በቀጠለችበት ጊዜ ነበር ድንገት መጥቶ ያለሷ ህይወት የለኝም ያለው። እሷ ግን በቃ ከዚህ በኋላ እኔ እቃ አይደለሁም፣ አንተን ምጠብቅ በፈለክበት ሰዓት እየመጣ እድል አንዴ ነው፣ እኔ ላንተ ግን 2 እድል ሰጥቻለሁ ብላ ነግረዋለች ማለት ነው። ስለዚህ አሁን እንግዲህ እድሉን አባክኗል። ከዚህ በኋላ እድል የሚባል ነገር የለውም። ኤላና አደይ እንግዲህ ከዚህ በኋላ አብረው አይሆኑም። ኤላና ለሊ ኤላ እንግዲህ ያገባ ብዙ ጊዜ ያልቅሳ ነበረ። አሁን ላይ ግን የሚወዳት የሚንከባከባት ብዙ መከራና ስቃይ አብሯት ያሳለፈው እስካሁንም ከሞት የታደጋት ሰው ነው ያገባችው እንግዲህ ማለት ነው ለሊ። ምክንያቱም እንግዲህ አክስቷ ልትገድላት ባለችበት ጊዜ ነበረ በአጋጣሚ አክስቷ አግታት ይሄ ባቡሬ ያገኛት። በዛ ጊዜ ማንም የላትም፣ ብቸኛ ነበረ። ብቸኛ በሆነችበት ሰዓት ደርሶ እንግዲህ ሊያግታት የመጣው ወንድ በዛው ፍቅር ጀምሯት አፈቀራት፣ ተጋቡ። ይሄ ሰው ህይወቷን አትርፎላታል። ታዲያ ህይወቷን ታተረፈላት ሰው ትታ
ጥሏት ሄደውን ላገባ ነው አጠብቂኝ አግቢ ብሎ ጥሏን ሄደውን ወንድ እንደገና ባጣ ቆየ ነው እንዴ እሱን የምታገባው? እና ኤላ አርፈ ተቀመጥ ጥልህ ተኛ ነው ማለት ነው። ምክንያቱም ልቧን ሰብረህ ከሄድክ በኋላ አሁን ደግሞ ድጋሚ አግቢኝ ምን ማለት ነው? እና እንደዚህ አይነት ነገር የለም። ለማንኛውም ነገር ዶክተሩ አሁን ላይ እስተዛሬ በፍቅረኛ ባላትን ሴት አፍቅሮ ሲሰቃይ ነበር። በስተመጨረሻ ግን እሷን አደይ እንደማታፈቅረው ሲጀመር ከወንድምነት ያለ ፍላጎት ለሱ እንደሌለው ስታቅ ደግሞ እኮ የተሳሳኩት እኔ ነኝ። ምክንያቱም እሷ የምታፈቅረው እጮኛ አላት። እጮኛ እያላት እኔ ነኝ እኮ እሷ ላይ ሙጭኝ ያልኩባት ስተተኛ ነኝ። ካሁን በኋላ አጠገቧ አልደርስም ብሎ ለራሱ ወስኗል ማለት ነው። ግን ደግሞ ጓደኛው ምን ያህል አደይ እንደሚወዳት ዶክተር ስለሚያውቅ እንደምንም ብዬ አገናኝሃለሁ አንተ እንደዚህ ስትጎዳ ማየት አልፈልግም ብሏል። እሱ ግን እኔ ነኝ ከሰው ትዳር መሀል መውጣት ያለብኝ በማለት ለራሱ ቃል ገብቷል። እስከዛሬ ሩታ የምትባለው ልጅ ደግሞ ዶክተሩን ተወደዋለች። እሱ አሁን ላይ የለችም። እስከዛሬ የምትለምነው ብዙ ነገሩ ትዝ እያለው ይሷን በድዬ ነው ለካ ህይወት ያልተስተካከለው እያለ ነበር። ሰውን መበድል እንግዲህ የሚያመጣብን ችግር ይሄው ማየት እንችላለን ማለት ነው። እና ስለዚህ ሰው ስለበደለ ነው እንግዲህ ችግር የገጠመኝ ብሎ ያስባል ማለት ነው። ሄለንና አቤ ደግሞ እየወደደችው እሱን ልታጣራ በመሄዷ ለመጨረሻና ለአንዴ ጊዜ ሊሰናበታት የሄደውን እንግዲህ ለአፍቃሪውን በማየቷ ደንግጣለች። ከኔ ሌላ እንዴት ሌላ ሰው ጋር ይቀመጣል በማለቷ ነበር። እንግዲህ የሚዋደዱ አብሮ አደገ ፍቅረኛሞች የነበሩት አቤና ሄለን አሁን ላይ ችግር ገብቷቸዋል። ሄለን ተጠራጣሪና ሰውን አታምንም። እሱ ምንም ያህል ዋጋ ቢከፍልላት ልታምነው አልቻለችም። ግን በኋላ ላይ ችግር ሲገባት እንደሚቆጫት ነው የምናውቀው ማለት ነው። ስለዚህ አርፈሽ ተቀመጪ ሄለን፣ እንደሱ አይነት መልካም ሰው አታገኝም። አንቺ በጣም ክፉ ሴት አትሁኝ ማለት ነው። እንግዲህ ኤላ አሁን ላይ እየተጠቀመችበት ያለችው ቤዛ ናት። ቤዛ እየተጠቀመችበት ነው ማለት ነው። ብር ከሰጠኝ ሁሉንም ነገር አስተካክላለሁ ለሊ ያገናኝሃለሁ በማለት እንግዲህ ተቀብላ ብር ለሊና አሳልፋ ልሰጣት ነው። ባቡሬ ግን ቤዛን የመኑኝ ይገላታል። አደይ እንግዲህ የለሊ ጓደኛ ኤላ ከውጭ ሀገር የመጣው አፍቃሪውን ፈልጎ ቢሆንም እሷ አግብታ ስለጠበቀችው አድራሻዋንም ሊያገኛት አልቻለም። በዛ ጊዜ ነበረ እንግዲህ እኔ ላገናኝ ያለችው ማለት ነው። በትምትሉ ጋይስ ቤዛ በጣም መርዘኛ፣ ክፉ፣ ለገንዘብ ብላ ሰዎችን የምትገል የምትዘርፍ፣ ሌባ፣ አጭበርባሪ። ስለዚህ ኤላ ሊያምናት መቻል የለበትም ቤዛን። እኔ ሀሳብ ነው። እናንተስ ምን ትላላችሁ? ምክንያቱም ኤላ ልታስገድለውም ትችላለች። እንግዲህ ባቡሬ ወይም በረከት የሌሊ አፍቃሪ ካገኛት አሁን ላይ እሱን ነው የሚያደርገው። እሷን ለመግደል ወደ ኋላ አይልም ማለት ነው። እና ስለዚህ አርፋሽ ብትቀመጪ እና ኤላም ባያምናት እኔ ደስ ይለኛል። ጋይስ ማመን የለበትም ቤዛን እያወቃት ከዚህ በፊት ብዙ ጊዜ ልለያያቸው ሞክራለች። ኤላ እንዲያፈቅራት ሞክራ አልሳካም ማለት አልወድሽም ማለት እንጂ ብዙ ሴራ የሰራች ሴት ናት ማለት ነው። ለማንኛውም እንግዲህ ዴብና አደይ ከተለያዩ አደይ ዶክተሩን ብታገባ ደስ ይለናል። ዶክተሩ አደይን በጣም ነው የሚወዳት። እንግዲህ ሌላ ችግር ተፈጥሯል። ሄኖክና ዳይመንድ ተጣልተዋል። እንግዲህ የቤት ሰራተኛ ሆና የምትሰራው ሮማን በጣም ቆንጅዬ ደስ የምትል ልጅ ናት። እንዴት ነች መሳይ ልጅ የቤት ሰራተኛ የሆነችው? እኔ መጣው ከካናዳ ነው፣ ይቺማ ከኔ ጋር ነው መሆን ያለባት ሲል እህቴን እንዴት ትደፍራታለህ አንተ ነጫጭባ፣ ገና ብር አለኝ ተውጭ ነው የመጣኸው ብለህ የኔን እህት
እንዳንተ እንደዚህ ልታያትም አትችልም ብሎ ጉረሮና ያለው ነበር። እንግዲህ ጓደኛው ኪንጎ በቃ ብሎ አገላግሏቸዋል። ዳይመንድ የእህቱ መከታ በመሆኑ እኔ ደስ ብሎኛል። ለሮማን መከታ በመሆኑ አሹም እንግዲህ እናቱን የሚወዳት እናቱ አንድ እናቱን አቅመ ደካማ እናቱን ለሮማን ብሎ ነው ጥሎ የመጣው። ስለዚህ ዋጋ ከፍሎባታል። ስለዚህ ሮማን የአሹ ብትሆን ነው ደስ የሚለን። እኔም እንደዛ ነው። እናንተስ ጋይስ ስለተከታተላችሁኝ አመሰግናለሁ። ላይክ ሰብስክራይብ አድርጉ። ቀጣዩን አብረን እናያለን። ባይ ባይ።